ዓለምን በመዳፏ የያዘች እያንዳንዱ ትንፋሿ በገንዘብ የሚለካ ቢሊዮነር በአንዲት ድሃ አስተናጋጅ አንገት ላይ ባየችው ርካሽ የብር ጌጥ ምክንያት የገነባችው የብረት ግዛት ሲፈራረስ አይታችሁ ታውቃላችሁ? ዛሬ በኩራዝ ላይ ይዘንላችሁ የቀረብነው ታሪክ የቢሊዮነሯ ሚስጥርና የብሩ ጌጥ ቅርስ ይሰኛል። ታሪኩ ስለ ኤሌኖር ቫንስ ነው። በ82 ዓመቷ ሁሉም ነገር ያላት ግን አሁን ሁሉም ነገር የሌላት ሴት። አንዲት አስተናጋጅ ያደረገችው ቀላል ጌጥ ለ50 ዓመታት የተቀበረን የቤተሰብ ሚስጥር ሲቀሰቅስ የኤሌኖር ልጅ የሆነው ትዕቢተኛው ጁሊያን ይህንን ሚስጥር ለመቅበር ሲል ንጽሕት የሆነችዋን ሴት አፍኖ እስከ መውሰድና በሚሊዮን የሚቆጠር ጉቦ እስከ መስጠት ሲደርስ በመጨረሻም ያረካሽ ጌጥ ጠቅ ተደርጎ ሲከፈት የሚታየው እውነት የሁሉንም ሕይወት እንዴት እንደሚገለብጠው ስንሰማ እንባ እናነባለን፣ በቁጣ እንቃጠላለን፣ በመጨረሻም በፍቅር እንሸነፋለን። ይህ ታሪክ ሀብት የልብን ባዶነት እንደማይሞላ እና አንዳንድ ጊዜ የህይወታችን ቁልፍ በቆሻሻ ውስጥ ተጥሎ እንደሚገኝ ያስተምረናል። የብር ጌጥ ውስጥ የተደበቀውን ሚስጥር ለማወቅ የጉጉት ኩራዛችሁን ላይክ በማድረግ አብሩ። ለቻናላችን አዲስ የሆናችሁ እንደዚህ አይነት ልብ የሚነኩና አስተማሪ ታሪኮች እንዲያመልጧችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። አሁን ወደ ኤሌኖር ቫንስ ወደ ጨካኙ ልጇና 50 ዓመት ወደ ተደበቀው ሚስጥር እንለፍ። ኤሌኖር ቫንስ ስሟ ከማይታሰብ ሀብት ጋር ተመሳሳይ የሆነች ሴት ናት። ለእሷ እያንዳንዱ ዕቃ ዋጋ አለው። ከማንሃተን ሰማይ ጠቀስ ፎቆች እስከ የግል አውሮፕላኖች ድረስ ዓለሟ የንብረት ክምችት ዝርዝር ነበር። ነገር ግን በሚሼሊን ኮከብ በተሽለመለመውና ጸጥታ በሰፈነበት ውብ ሬስቶራንት ውስጥ ህይወቷን ለማሸነፍ ከምትታገል አስተናጋጅ አንገት ላይ ባረፈው አንድ ቀላል የብር ጌጥ ምክንያት ነገሮች ሲለዋወጡ እንመለከታለን። በዛሽ ቅጽበት በጥንቃቄ የተገነባው የቢሊዮነሯ ንብረትና የመስታወት ግዛት ሲፈራርስ፣ በምትኩ የእንባ ጎርፍና ለ50 ዓመታት የቀበረችውን ትዝታ ሲወጣ እንመለከታለን። ይህ ርካሽ ጌጥ በዓለም ላይ ካሉ እጅግ ሀያል ሴቶች መካከል የአንዷን መረጋጋት እንዴት ሊያናጋ ቻለ? መልሱ የተገደደ መስዋዕትነትን እና ገንዘብ ሊገዛው የማይችለው ሚስጥር ታሪክ ይገልጣል። ኤሌኖር በጸጥታና በተለማመደችው ስልጣን ዓለም ትመራ ነበር። በ82 ዓመቷ አቋሟ ፍጹም፣ የብር ጸጉሯ እንከን የለሽ ሆኖ የተሰራ እና እንደ ማዕበል ባህር ቀለም ያላቸው አይኖቿ ምንም አያመልጣቸውም ነበር። ዛሬ ምሽት እራት እየበላች ያለችው ሳን ፍራንሲስኮ ውስጥ በሚገኘው እጅግ ውድ በሆነው አሪያ በተባለው ሬስቶራንት ውስጥ ነበር። ማክሰኞ ቀን ላይ ምንም ትርጉም የሌለው ቀን ሆኖ በዚህ ቀን እዚያ ሬስቶራንት ውስጥ ልትገኝ ቻለች። በዓላትና ልደቶችን በአንድ ወቅት ይኖሩት የነበረው ህይወቷ ባዶነት ስለሚያስታውሱ እጅጉን ያሟታል። ማክሰኞ ግን የተባረከ ባዶነት ነበረው። አብሯት የተቀመጠው ልጇ ጁሊያን ቫንስ ነበር። እሱ የሟች ባለቤቷ ሪቻርድ የገነባው የቫንስ ኢንዱስትሪዎች ዋና ስራ አስፈጻሚ ነው። ጁሊያን ስለታም ትልቅ ህልም ያለውና በልኩ የተሰፋ ውድ ሱፍ የለበሰ ሰው ነው። ስለ ሩብ ዓመት ገቢ እና የገቢ ግዢዎቹ ያወራል። ቃላቶቹ ግን ለኤሌኖር የተለመደና የማያቋርጥ ድምጽ ሆኖ ስለነበር መስማት ካቆመች ቆይታ ነበር። እናት እየሰማሽ ነው? ጁሊያን ጠየቀ። በድምጹ ውስጥ ትዕግስት ማጣት አለ። ቦርዱ ኤሮስፔርን እንድንገዛ እየወተወተን ነው። ይህ የትሪሊዮን ዶላር ጨዋታም ነው። ኤሌኖር ደብዛዛ ፈገግታ አሳየች። እይቷ በቅንጡ ክፍል ውስጥ ተንከራተተ። ሁሉም ነገር ፍጹም፣ ሁሉም ነገር የተቆጣጠረ እና አስጨናቂ ብቸኝነት የተሞላበት ነበር። ሪቻርድ ከሞተ 10 ዓመት አልፎታል እና ከእሱ ጋር የዓለሟ ቀለም ጠፍቷታል። አሁን ህይወቷ በወርቅ የተለበጠ እስር ቤት ነበር። ከውጭው ከውስጥ ግን ቀዝቃዛና ባዶ። አንዲት ወጣት አስተናጋጅ የውሃ ብርጭቆችን በመሙላት ወደ ጠረጴዛው አቀረበች። እንቅስቃሴዋ ድካም ያለበት ግን ቀልጣፋ ነበር። ዩኒፎርሟ ንጹህ ቢሆንም እጅጌው ላይ የመበላት ምልክት ይታይበታል። ጸጉሯ ቀላል ቡናማ ሲሆን በችኮላ የተያዘ ይመስላል። በምንም መልኩ ልዩ አልነበረችም። በኤሌኖር ህይወት ውስጥ እንደሚያልፉት ስፍር ቁጥር የሌላቸው የአገልግሎት ሰራተኞች አንዷ ነበረች። ሌላ የሚፈልጉት ነገር አለ ሚስተር ቫንስ? ወይዘሮ ቫንስ አስተናጋጇ ጠየቀች። ድምጿ ለስላሳ ግን ግልጽ ነበር። ጁሊያን እጁን በማወዛወዝ አሰናበታት። ትኩረቱ ስልኩ ላይ ነበር። ነገር ግን የኤሌኖር አይኖች በአስተናጋጇ ፊት ላይ አልነበሩም። አንገቷ ላይ ተተክለው ነበር። ከዩኒፎርማ ኮሌታ ስር አንድ የብር ሀብል ብቅ ብሎ ነበር። ቀጭንና ለስላሳ ሰንሰለት ነው። ነገር ግን የኤሌኖርን ትንፋሽ ያቆመው የሀብሉ ጌጥ ነበር። የኮከብ ቅርጽ ያለው ጌጥ ነበር። ብሩ በጊዜ ብዛት ትንሽ ጠቁሯል። ልዩ የኮከብ ጨረሮች የሚገናኙበት መሃል ላይ በመርፌ ራስ ማት ትንሽ ጥልቅ ሰማያዊ ሳፋየር አለች። ጊዜ ቆመ። የሬስቶራንቱ ጫጫታ ለኤሌኖር ጆሮ ደብዛዛ ነበር። ልቧ በጎድን አጥንቶቿ ላይ በህል መምታት ጀመረ። ሊሆን አይችልም። እነዚህ ሁሉ ዓመታት በኋላ ፈጽሞ ሊሆን አይችልም። በዓለም ላይ ሚሊዮኖች ጌጦች አሉ፣ ግን እንደዚህ አይነት አልነበረም። ይህ ልዩ ነበር። በእጅ የተቀረጸው እያንዳንዷ መስመርና እንከን ታውቋለች። ቀዝቃዛው ብረት በቆዳ ላይ ሲያርፍ ያለውን ስሜት ታውቋለች። ራሷ ነበረች የነደፈችው። እናት ምን ሆንሽ? ገረጣሽ እኮ። ጁሊያን ከስልኩ ቀና ብሎ ጠየቀ። ኤሌኖር አልሰማችውም። እይቷ
በጌጡ ላይ ብቻ ነበር። ለግማሽ ክፍለ ዘመን የተቆለፉት ትዝታዎቿ ፈነዱ። የተሰረቁ እይታዎች በጋ፣ የዘይት ቀለምና የቲነር ሽታ፣ የተከለከለ ፍቅር ክብደት እና እንድታደርግ የተገደደችው አንጀት የሚበላ መስዋዕትነት። አስተናጋጇ የአሮጊቷን ትኩረት ስላላስተዋለች በምቾት ተንቀሳቀሰች። ጌጡን ወደ ኮሌቷ ውስጥ ደበቀችው፣ ግን በጣም ዘግይቷል። ኤሌኖር አንድ አይተዋለች። ከአፏ ድምፅ ወጣ፣ የታፈነ የሚያሰቃይ እንባ። ከዚያ የከበረ ቦታ ላይ እንግዳ የሆነ ድምፅ። እጇ አፏን ሸፍኖ አይኖቿ በአለማመን ጥልቅ ሐዘን ተሞሉ። ትኩስ እንባዎች በተኳለው ፊቷ ላይ መውረድም ጀመሩ። ያ ጌጥ በሹክሹክታ ተናገረች፣ ድምጿ እየተንቀጠቀጠ ጣቷን እየጠቆመች። ያን ጌጥ ከየት አመጣሽው? መላው ሬስቶራንት ጸጥ ያለ መሰለ። ጁሊያን በእናቱ ያልተለመደ ስሜታዊ መረበሽ ተደንቆ ማፈጠጠ። ስሟ ሚያ የሚለው አስተናጋጅ እያለቀሰች ያለችውን ቢሊዮነር እና አንገቷ ላይ ያለውን ጌጥ እያፈራረቀችም አየች። ፊቷ ላይ ግራ መጋባትና ድንጋጤ ይነበባል። ኤሌኖር ቫንስ የፋይናንስ ግዛት መሪ ባሏን ስትቀብር እንኳን ሕዝብ ፊት ያላለቀሰች ጠንካራ ሴት አሁን ግን በጸጥታ ሳይሆን ልብ በሚሰብር ዋይታ እያለቀሰች ነበር። ሁሉም ነገር ሰላም ነው ወይዘሮ ቫንስ? የሬስቶራንቱ ኃላፊ በፍጥነት መጣ። ጁሊያን ከድንጋጤው ማገገም ሁኔታውን ለመቆጣጠር ሞከረ። እናቴ ትንንሽ ህመም ተሰምቷት ነው፣ ምንም አይደለም። ለአስተናጋጇ አሶጪ እይታ ሰጣት። ሚያ መሄድ ትችያለሽ? ነገር ግን ኤሌኖር እጆች ተወርውሮ የሚያን ክንድ ያዘ። አይ እንዳትሄጂ እባክሽ ለመነች፣ ድምጿ በእንባ ታንቆ። ስለዚያ ጌጥ ማወቅ አለብኝ በማለት ሚያ ደርቃ ቀረች። የመላው ክፍል ትኩረት በእሷ ላይ ነበር። ያረጀው ጫማዋ፣ የብር ቀለም የነካው ዩኒፎርሟ እና በእሷ ክንዷ የያዘችው ሴት መካከል ያለው የሰማይና የምድር ያህል ርቀት ታወቃት። የእናቴ ነበር። ሚያ ተንተባተበች። ድምጿ ከሹክሹክታ አይበልጥም ነበር። እሷ ነች የሰጠችኝ ያለች። እናትሽ? የኤሌኖር አይኖች የሚያን ፊት ፈተሹ፣ መመሳሰልን ወይም ፍንጭን ፍለጋ። ስሟ ማን ነው? የት ነው ያለችው? ጁሊያን ጣልቃ ገባ። እናት፣ ይህ ቦታ ጊዜው አይደለም፣ ረብሻ እየፈጠርሽ ነው። እናቱን ጣቶች ከሚያ ክንድ ላይ ያላቀቀና ወደ ወጣቷ ዞረ። ይቅርታ አድርጊልኝ እናቴ ደክሟታል። የአንቺን ሀብል ከሌላ ጋር አመሳስላው ነው። ወፍራም የኪስ ቦርሳ አውጥቶ ጥቂት $100 በእጇ ሊያስያዛት ሞከረ። ይህ ስለተፈጠረው ችግር ካሳ ነው። ሚያ ገንዘቡ ያቃጠላት ይመስል ወደ ኋላ ፈገፈገች። አይ አመሰግናለሁ ጌቴ፣ ችግር የለም። አይኖቿ ወደ ኤሌኖር ተመለሱ። አሁን በጸጥታ እያለቀሰች ወደ ነበረችው በሴትዮዋ አይን ውስጥ ያለው ህመም ከደረጃ ልዩነት በላይ የሆነ የሰው ልጅ ልብ ሊሰብር የሚፈጥር ህመም ነበር የሚታየው። እባክሽ ኤሌኖር አለች። ድምጿ የለመደችው ትዕዛዝ ሰጪነት በትንሹ እያገኘ ከፍልሻለሁ፣ ዋጋሽን ተናገሪ። 10,000? $20,000? የሚያ አይኖች ሰፉ። $20,000 በአመት ውስጥ ከምታገኘው በላይ ነው። የእናቷን የሕክምና ወጪ ለመሸፈን የሚያፈሰውን የቤታቸውን ጣራ ለመጠገን ለአመታት ለመጀመሪያ ጊዜ በሰላም ለመተንፈስ ይበቃል። ፈተናው አዞራት። በገንዘቡ ብዙ ችግሮችን መፍታት ትችላለችና። በደመ ነፍስ ግን ጌጡን ጨበጠች። ከቆዳዋ ጋር ሲነካ ቀዝቃዛ ነበር። በህይወቷ ሙሉ የምታውቀው ክብደት ከእናቷ የቀረላትና ትክክለኛ የእሷ የሆነ ነገር እሱ ብቻ ነበር። እናቷ ሳራ ታማለች። የማስታወስ ችሎታዋም እየጠፋ ነው። ነገር ግን ደህና በሆነችበት ጊዜ ጌጡን ነክታ ፈገጋለች። ይህ የአንቺ ታሪክ ነው ትላለች በደካማ ድምፅ። ሁሉም ነገር እዚህ ውስጥ አለ፣ ይጠብቅሻል። ሚያ ጌጡ ምን ታሪክ እንደያዘ አታውቅም። የእናቷ ያለፈ ታሪክ እየተቆራረጠ ነው። አባቷ ማን እንደሆነም ወይም ደግሞ እናቷ ሳን ፍራንሲስኮ ከአንድ ሻንጣና ከህፃን ልጅ ጋር ከመምጣቷ በፊት ከየት እንደመጣች እንኳን አታውቅም። ጌጡ ከዛ ሚስጥር ጋር ከራሷ ማንነት ጋር የሚያገናኛት ብቸኛው ነገር ነበር። እሱም መሸጥ ነፍሷን እንደመሸጥ ነበር። አዝናለሁ ወይዘሮ ቫንስ ሚያ አለች። ድምጿ አስገራሚ ጥንካሬን አግኝቶ ነበር። ልሸጠው አልችልም፣ ለሽያጭ አልቀረበም። ጁሊያን ባለማመንሽ ካካ፣ አትቀልጂ፣ ዝም ብሎ እኮ ብር ነው። አሁን $50,000 ቼክ ጽፈልሻለሁ። ይህን ስራ ዛሬ ማታ ማቆም ትችያለሽ አለ። $50,000 ሀብት ነበር። ነገር ግን ሚያ ኤሌኖርን ስትመለከት ጌጣጌጥ ለመግዛት የሚሞክር ቢሊዮነር ሳይሆን ያለፈ ታሪኳን ለማግኘት የምትፈልግ ተስፋ የቆረጠች ሴት ሆና አየች። እና ሚያ የራሷን ያለፈ ታሪክ ለመያዝ የምትታገል እንደመሆኗ መጠን ያ ስሜት በሚገባም ገባት። አይ አለች አጥብቃ። መልሴ አይ ነው። ስላዘኑ በጣም ይቅርታ። ትንሽ ዝቅ ብላ እጅ ነሳች። ይቅርታ ካላደረጋችሁልኝ ወደ ስራ ልመለስ በማለት ዞራ ሄደች። ልቧ በደረቷ ውስጥ እየመታ ነበር። የሁሉም ሰው እይታ ተሰማት። ወደ ኩሽናም ሸሸች። ጠረጴዛው ላይ ጁሊያን ተናዶ ነበር። ድፍረት! ለርካሽ ጌጥ $50,000 እምቢ ማለት ነው? የተጫወተችብኝ ነው። እናቴ ነገ ጠበቃ ይዛ $1,000,000 ጠይቃ ትመጣለች። ኤሌኖር ግን እየሰማች አልነበረም። የልጅቷን ቢታ አላናደዳትም። ይልቁንም ጉጉቷን ጨመረው። የጌጡ ዋጋ የገንዘብ አለመሆኑን አረጋገጠላት። ልጅቷ ልክ መሆን እንዳለባት ትወደዋለች። ስሟን ስጠኝ ጁሊያን ኤሌኖር አለች። ድምጿ ቆራጥ ሆኖ እንቧ ግን ቆሞ ነበር። ሙሉ ስሟን፣ አድራሿን፣ ስለሷ ማግኘት የምችለውን ሁሉ አምጣ። ምን ልታደርጊ ነው? ጁሊያን በመገረም ጠየቀ። ኤሌኖር አይኖቿን በናፕኪን ከጠረገች በኋላ መረጋጋቷ እየተመለሰ መጣ። ትዝታን መሸጥ ካልፈለገች አለች ድምጿ በአደገኛ ሁኔታ ዝቅ ብሎ፣ ታሪኳን መግዛት ይኖርብኛልም አለች።
በሚቀጥለው ጠዋት ዴቪድ ሃሪሰን የተባለ የግል መርማሪ ወደ ኤሌኖር መኖሪያ መጣ። ስለ እሷ ሁሉንም ነገር ማወቅ እፈልጋለሁ። ኤሌኖር አለች። ኤሚሊያ ሩሶ አሪያ ውስጥ ትሰራለች። የት እንደምትኖር፣ ቤተሰቧ ማን እንደሆነ፣ ሁኔታዋ ምን እንደሆነ አሁኑኑ ወቅ። በጥልቀት ግን እሷ ሳታይ እንደምትከታተላት እንድታውቅ አልፈልግም። ሃሪሰን ትዕዛዙን ተቀብሎ ሄደ። ጁሊያን ይህን ሁሉ እብደት እንደሆነ ነገራት። ጌጡን ከፈለግሽ በህግ መንጠቅ እንችላለን። የተሰረቀ የቤተሰብ ቅርስ ነው ብለን እኮ አለ። አልተሰረቀም ብላ ጮኸች ኤሌኖር። ይህ ስለ ጌጡ ብቻ አይደለም፣ ስለ ልጅቷም ጭምር ነው። አይኖቿ ውስጥ የሆነ ነገር አለ ጁሊያን። ጥንካሬ፣ ገንዘብህን እምቢ ብላለች። ይህ የተራ አጋጣሚ ጠባቂ ባህሪ አይደለም። ኤሌኖር ወደ መጽሐፍ መደርደሪያም አመራች። ከአንድ መጽሐፍ ውስጥ የደበዘዘ ጥቁርና ነጭ ፎቶ ማወጣች። ፎቶ የወጣትነት ጊዜዋን ኤሌኖርን ያሳያል። ክንዷን ጠቆር ያለ አይንና ቀለም የነካው ሸሚዝ ከለበሰ ወጣት ጋር አቆላልፋለች። ስሙ ቶማስ ሪድ ይባላል። ጌጡ ከሟች ባሏ ሪቻርድ የተሰጠ ስጦታ አልነበረም። ሪቻርድ አልማዝ ህንፃዎችን ሰጥቷታል። ጌጡ ግን ከቶማስ የተሰጠ ነበር። ድሃ ሰዓሊ ነበር። ኤሌኖር በወቅቱ የሀብታም ቤተሰብ ልጅ በፍቅር የወደቀች ነበረች። ፍቅራቸው ሚስጥራዊና ስሜታዊ ነበር። ቤተሰቦቿ ፈጽሞ አይቀበሉትም ነበር። ቶማስ የአያቱን ብር መያዣዎች አቅልጦ ጌጡን በራሱ እጅ ሰራው። የመሃሉን ሳፋየር ስዕሌን ስትመለከቺ ካለው አይኖች ቀለም ጋር ይመሳሰላል ብሎም ሰጥቷት ነበር። ፍቅራቸው ውጤት ነበረው። ህፃን ልጅ፣ አንድ ሴት ህፃን ልጅ። ትዝታው አሁንም ትንፋሽ ያስቆማታል። ወላጆቿ ተናደዱ። ርቆ ወደሚገኝም ክሊኒክ ላኳት። ቶማስን አስፈራሩት። ገንዘብ ሰጠቱና እንዲጠፋም አደረጉት። ኤሌኖር ልጇን እንድትይዝ ከተፈቀደላት አንድ ጊዜ ብቻ ነበር። ኤጀንሲው ከመውሰዱ በፊት የኮከብ ቅርጽ ያለው ጌጥ በህፃኗ ልብስ ውስጥ ተደበቀች። አንድ ቀን እንደምታገኛት ቃል በመግባት ስሟን ሊሊ አለቻት። ነገር ግን ጉዲፈቻው ሚስጥራዊ ነበር። ኤሌኖር ከቤተሰቦቿ ቁጥጥር ነፃ ስትወጣ ፍለጋው ከባድ ሆነባት። ለዓመታት መርማሪዎችን ቀጠረች፣ ግን ምንም ነገር አልተገኘም ነበር። አሁን ግን ያንን ጌጥ አይታለች። የኤሚሊያ ሩሶ እናት ሳራ ሩሶ የጠፋችው ሊሊ ልትሆን ትችላለች አለች። ሃሪሰን ደወለ። ወይዘሮ ቫንስ መረጃ አለኝ። ኤሚሊያ ሩሶ ከታመመች እናቷ ሳራ ሩሶ ጋር ትኖራል። በከባድ የሕክምና ዕዳ ውስጥ ናቸው። ኤሚሊያ 2 ስራ ትሰራለች። የእናቷ ሁኔታ እየባሰ የሚሄድ የነርቭ በሽታ ይመስለኛል። ኤሌኖር ወንበር ላይ ተቀመጠች። ልጅቷ ዋጋ ለማድረግ የምትጠብቅ ብልጥ አልነበረችም። ተስፋ የቆረጠች ነበረች። $50,000 ገንዘብ እምቢ ያለችው በስሜት ምክንያት ብቻ ነበር። ስለ ሳራ ሩሶ የበለጠ ወቅ። ኤሌኖር ጥብቅ የሆነ ትዕዛዝ አስተላለፈች። ጁሊያን ቫንስ ግን የእናቱን ስሜታዊነት አልተጋራም። ሁኔታውን እንደ ችግር እና እንደ መፍትሄ ነበር ያየው። ችግሩ ጌጡን የያዘች አስተናጋጅ ናት። መፍትሄውን መጠቀም ደግሞ በኃይል ስለሆነ ይህን ብናደርግ ይሻላል። ጁሊያን የራሱ ምርመራም ጀመረ። ልጅቷ ዕዳ እንዳለባትም አወቀ። ኤሚሊያ ሁለተኛ ስራዋ ዘ ዴይሊ ግራይንድ የተባለ ሬስቶራንት ስትወጣ ጠበቃት። ጥቁር መኪና ውስጥም አስገባት። ሚስ ሩሶ ከአንቺ ጋር ቀጥተኛ የሆነ ንግግር ላድርግ። እናቴ በጌጥሽ ላይ ጤናማ ያልሆነ ትኩረት አደርጋለሁ። ያንን ነገር ደግሞ ላቆም እፈልጋለሁ። አሁኑኑ $75,000 ቼክ እና ሚስጥራዊ ስምምነት እዚህ ጋር አለ። ፈርሚና ጌጡን ስጭ እና እናቴን ዳግም አግኝተሽ እንዳታውቂ፣ ሁሉንም እንዲሁም ከአሪያ ስራሽ ደግሞ እንድትለቂ ይፈልጋለሁ አላት። ሚያ ቼኩን ተመለከተች። ስለ ገንዘብም አልነበረም። ጁሊያን ሳቀ። ስለ ገንዘብ አይደለም አለችው። ጁሊያን ሳቀ። ስሜታዊነት የካንሰር ሕክምናን አይከፍልም። እናትሽ ሳራ ስላለባት ህመም እናውቃለን። የማህበራዊ ሰራተኞች እናትሽን ወደ መንግስት ተቋም ሊወስዱ እያሰቡ እንደሆነም እናውቃለን። ሚያ ክቡ ብላ ቀረች። ህይወቷን ቆፍረው አውቀዋል። ህመሟን ለመሳሪያነት እየተጠቀሙበት ነበር። ይህ ጭካኔ ነው። ይህ እውነታው ነው አለ ጁሊያን። ገንዘቡን ተቀበይና ለእናትሽ የተሻለ ሕክምና ስጪ። በዝሆን ዙሪያ የምትጮህ ዝንብ ነሽ አንቺ። ከመመታትሽ በፊት ብታቆሚ ይሻላል። ሚያ በፍርሃት እየተንቀጠቀጠች ከመኪናው ወረደች። ወደ ቤትም ሮጠች። ሳራ እናቷ መስኮት አጠገብ ተቀምጣ ነበር። ሚያ ያለቀሰችበትን ምክንያት ነገረቻት። ሳራ የሚያን እጅ ያዘች። በጣም ይፈልጉታል ማለት ነው። ሳራ አጉተመተመች። አይኖቿ ባህር ለሚመስሉት ልጇ የተሰራ ነው። ምን እያልሽ ነው? ሚያ ጠየቀች። ከመውሰዳቸው በፊት ወደ ቤት እንድመለስ የሚመራኝ ኮከብ ሳራ አለች። ከዚያም ወደ ህመሟ ጭጋግ ተመለሰች። ጁሊያን ሚያን ከአሪያ ስራ ስላባረረቻት ኤሌኖር በጣም ተናደደች። እንዴት ይህን ደፈርክ አለችው። ለፍላጎትህ ስትል አንዲት ምስኪን ሴትን እንዴት ታንገላታለህ? ጁሊያንን አባረረችውና ወደ መርማሪው ሐሰን ደወለች። ስለ ኤሚሊያ ገንዘብ ግድ የለኝም። ስለ እናቷ ሳራ ሩሶ ማወቅ እፈልጋለሁ። የልደት ሰርተፍኬቷን ፈልግ። የጉዲፈቻ መዝገቦቿን አሁኑኑ ቆፍርልኝ። ቀናት አለፉ። ከዚያም ጥሪው መጣ። ወይዘሮ ቫንስ አግኝተነዋል። ሃሪሰንም ይህንን ንግግር ወይዘሮ ቫንስ አግኝተነዋል። ሃሪሰን ይህንን አለ። ሳራ ሩሶ በጥቅምት 12 1973 ተወለደች። ወላጅ እናቷ በዋናው ሰርተፍኬት ላይ ኤሌኖር ማርጋሬት ቻድዊክ ተብሎ ተመዝግቧል። ቻድዊክ የኤሌኖር የልጅነት ስም ነበር። እውነት ነው። ሳራ ሩሶ የእሷ ነው፣ የሊሊ ናት። ኤሚሊያ የልጅ ልጇ ናት።
ከ50 ዓመታት በኋላ በሬስቶራንት ውስጥ ያለችው አስተናጋጅ ሳታውቀው ልጇን መለሰችላት። የአገሪቱን ምርጥ የነርቭ ሐኪም ጥሩ። ኤሌኖር ትልቅ ትዕዛዝ አስተላለፈች። የልጅ ልጄን ደግሞ አሁን ላያት እሄዳለሁ። በሌላ በኩል ሚያ በፍርሃት ውስጥ ነበረች። ከስራዋ ተባራለች። የቤት ኪራይ ሊጨመርባት ነው። እናቷ እየባሰባት ነው። አንድ ቀን ከሰዓት ሳራ አእምሯ ድንገት ጥርት አለላት። ሚያ ጌቱን አሳይ አለቻት። ሚያም አቀበለቻት። እናቴ ነች የሰጠች ሳራ አለች። ያሳደገችን ሴት ሳትሆን እውነተኛዋ እናት። በጣም ወጣት እንደነበረችና ቤተሰቦቿ ኃያል ስለነበሩ እንድትተወኝ አስገድዷትን ነገሩኝ። ስሜን ሊሊ ትለው ነበር። ጌጡ የሚመራኝ ኮከብ ነው አለች። ያለውን አይተሽ ታውቂያለሽ? ተበላሽቷል እኮ ማም፣ አይከፈትም ብላ መለሰችላት። ዘዴ አለው ብላ ሳራ ተቀበለች። በሶስተኛው ጨር ላይ ትንሽ ምልክት አለ። ተጫኝ። ሚያም ተጫነችው። ጠቅ አለና ተከፈተ። ውስጡ ሁለት ሚስጥሮች ነበሩ። በአንዱ በኩል የባህር ቀለም አይኖቿ ያሏት የፈገግታ ወጣት ሴት ፎቶ፣ የሬስቶራንቷን ሴት ግን በወጣትነቷ ኤሌኖር ቫንስ። በሌላ በኩል ለሊሊ ፈልጊኝ የሚል ጽሑፍ። ሚያ እውነቱን ተረዳች። ሳራ ሊሊ ነበረች። ቢሊዮነሯ ኤሌኖር ቫንስ አያቷ ነበረች። በሩ ተንኳኳ። ሚያ ፍርሃት ውስጥ ነበረች፣ ግን ስትከፍተው ኤሌኖር ቫንስ ብቻዋን ቆማለች። ያ የትዕቢት ፊት የለም። አሜሊያ መግባት እችላለሁ በማለት ጠየቀች። ኤሌኖር ወደ ውስጥ ከገባች በኋላ ድህነቷን ተመለከተች። ከዚያም ወንበር ላይ የተቀመጠችውን ሳሪያንም አየቻት። ሊሊ አለች በሹክሹክታ። ሚያ የተከፈተውን ጌጥ ብር አሳየቻት። ሁሉንም ነገረችኝ። ኤሌኖር እንባ መፍሰስ ጀመረ። አገኘሁሽ። ወደ ሚያ እጇን ዘረጋች። በዚያ ቅጽበት ጁሊያን ቫንስ ከሁለት ሰዎች ጋር በሩን በርግዶ ገባ። አውቄ ነበር፣ አጭበርባሪዎች፣ እናቴን አታለልሻት። ወደ ሚያ ሄዶ ጌጡን ሊነጥቃትም ሞከረ። እጅህን እንዳታነሳ ኤሌኖር ጮኸች። ከመቀመጫዋ ተነስታ ጁሊያንና ሚያ መሃል ቆመች። ይህ ማጭበርበር አይደለም፣ ይህቺ የልጅ ልጄ ኤሜሊያ ናት። ቺኛዋ ደግሞ ወደ ሳራ ጠቆመች። ልጄ ሊሊ ናት። ጁሊያን ደነገጠ። እብደት ነው? ስለ ልጅሽ ጠቅሰሽ አታውቂም እኮ። ምክንያቱም እንዳፈር ተደርጌ ነበር። ኤሌኖር መናገር ቀጠለች። ወላጆቼ ስማቸውን ከልጄ ያስበለጡ። 50 ዓመት ከዚህ መንፈስ ጋር ኑር። አንተም እንደሱ ነህ። ለችግር ሁሉ ገንዘብ ትወረውራለህ። የኤሚሊያን ድሃ አስተናጋጅ አድርገህ አያት። እኔ ግን ከአንተ የበለጠ ንጽህና ያላት ሴት አየሁ። ሀብት አቀረብኩላት፣ እምቢ አለች። ምክንያቱም የእናቷ ትዝታ ከገንዘብ ሁሉ ይበልጥባት ስለነበር። ሚያ የከፈተችውን ጌጥ ለልጇ ለጁሊያን አሳየችው። የወጣትነት ፎቶውን አየ። ፈልግኝ የሚለውን ጽሑፍም ተመለከተ። እውነቱ የማይካድ ነበር። ጁሊያን አፍረት ተሰማው። ያለ ቃል ዞሮ እየሮጠ ወጣ። ኤሌኖር ስልኳን አወጣች። ዶክተር ፊንች አሁን ይምጣ፣ የግል አውሮፕላኔን ውሰደው፣ ወጪው ግድ አይሰጠኝም። ወደ ሚያ ዞረች። እናትሽ ምርጥ ሕክምና ታገኛለች፣ ቤት ይኖራቸዋል፣ ዓለም ያንቺ ናት እሺ አሜሊያ በማለት መለሰችላት። ሚያ ራሷን ነቀነቀች። ምን እንደምል አላውቅም። ምንም ማለት አይጠበቅብሽም። ኤሌኖር ጌጡን እየዳሰሰች መልሷን ሰጠች። አያትሽ ነው የሰራው። ቶማስ ሪድ ይባላል። ምርጥ ሰዓሊና እጅግ ደግ ሰው ነበር። በጣም ይወድሽ ነበር። በመጨረሻ የኤሌኖር ልብ የፈወሰው የባንክ ሂሳቡ አልነበረም። ሊገዛ የሚችል ነገር ሳይሆን የጠፋችውን ሰው ማግኘቷ እንጂ። የኤሌኖር የሚያና የሊሊ ታሪክ ቤተሰብ በሀብት ሳይሆን በማይበጠስ የፍቅር ገመድ እንደሚገለጽ ያስታውሰናል። የሚያ ቀላል ጌጥ ለሌሎቹ ዋጋ ቢስ ቢሆንም የ50 ዓመታት ሚስጥርን የሚፈታና ቤተሰብን የሚያገናኝ ቁልፍ ሆነ። ይህ ታሪክ ልባችሁን ከነካው አስተያየት ስጡን፣ ለሌሎችም አጋሩ። ከየት አካባቢ እንደሆናችሁ፣ ከየት ከተማ እንደሆናችሁ እና እንደዚህ አይነት ደግሞ ታሪኮች የሚመቻችሁ ከሆነ በኮመንት ሴክሽናችን ላይ ያሳውቁን። እናመሰግናለን።